ሰላም ወገኖች ይህን ቪዲዮ እስከ መጨረሻ እዩት። ቤተሰብ ናቸው፣ አባትና ልጅ እንዲሁም ሚስቱ እና እናት። እኔ እዚህ ቪዲዮ ላይ እናቴ መንታ በሆነችልኝ ያልኩት እየጠራችሁ ነው ባሏን። አሁን ምግብ ቀርቧል። እሷ እዚህ አትበላም፣ እናቴ ከኛ ጋር አትበላም ብሎ ለብቻ በሳህን ሊሰጣት ነው። እናት ያው ለብቻ እንኪ እናቴ እያላት ነው። ተቀበለችው። እናት ብሉ ይላቸዋል እነሱ፣ ሚስቱና ልጁ ብሉ እንጂ ይላቸዋል። እነሱ ግን በጣም አዝነዋል። አትበሉም እንዴ ይላቸዋል። ከዛ ማንኪያ ወረወረላት። ይህ አሪዮስ ነው በእውነት። በቃ ሚስቱም ማዝናለች፣ ልጁም ማዝኗል። እሱ ግን ይበላል ዝም ብሎ። እናት እያለቀሰ ያው ልጁን ይዩት፣ ውሃ ደፋበት። ምን ሆነሃል ያመሃል እያለው ነው። ሄዶ ህፃኑ ግን አያቱን ሄዶ ሳመ። ሚስቱም ሄዳ እናትየው የእሱን እናት እቅፍ አድርጋ ሳመች። አሁን ወደ ራሱ ተመለሰ። ምን እያደረጉ ነው? ግራ ገብቶታል። አንተም ነገ እንደዚህ ነው የምትሆነው፣ እኔም ነገ እንደዚህ ነው የማደርገው እያለ ነው። አንተም ስታረጅ ልክ እንደዚህ ነው የማደርገው። አንተ እኔ እንደዛ ታደርገኛለህ፣ እኔ እሷ እንዳደረግኩ ታደርገኛለህ፣ ነገ ምግብ ለብቻ እንደትሰጠኛለህ እያለው ነው። ተሳስቻለሁ። እኔ ግን ውሃ ደፍተብኝ አላዘንኩብህም። አንተ ውሃ ደፋብኝ አላዘንኩብህም። አሁን እናትየውን ይቅርታ ልጠይቅ ነው። ተሰምቶኛል፣ በጣም አዝኛለሁ፣ ተሳስቻለሁ። በጣም ሪግሬት አድርጓል። እዚህ ጋር በጣም አዝኗል። የልጁ አባባል በጣም ልጁ ነበር አባት መሆን የነበረበት። አእምሮ ተወስዶበታል። እሱ ብይ ሁሉንም ህፃኑ አስተምሮኛል። እኔ ተምሬያለሁኝ። እናቴ ይቅርታ እያላት ነው። ቢልኝ በቃ አላረከውም። እግሯ ላይ ይወድቅ ነው። ይሄ ነው በቃ